everyone እንኳን አደረሳችሁ ሶ ኮሌስትሮል በቅባት እህል ብቻ ነው ከፍ የሚለው ብላችሁ የምታስቡ ሰዎች እና ደግሞ ኮሌስትሮላችሁ ከፍ ብሎ አልወርድ ያላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ዶክተር ማሂ ነኝ፣ ሜዲካል ዶክተር ነኝ፣ ፐብሊክ ሄልዝ ፕሮፌሽናል። ሶ ኮሌስትሮል ትክክል ነው፣ በመጥፎ ቅባት አማካኝነት በጣም ከፍ ይላል፣ አልወርድም ይላል እንደዚህ አይነት ምግብ የምታዘወትሩ ከሆነ። ነገር ግን ከሱ ውጪ ኮንትሪቢዩት የሚያደርጉ ነገሮች አሉ እኛ የምንዘነጋቸው፣ ካርቦሃይድሬት፣ ሪፋይንድ የሆኑ ካርቦሃይድሬቶች እና ሹገር ያላቸው ነገሮች። ሪፋይንድ ካርቦሃይድሬት ስንል እነ ፓስታ፣ መኮሮኒ፣ ሩዝ፣ የነጭ ዳቦ፣ ፍሮ ዱቄት አድርጋችሁ የምትጠቀሙባቸው ኤኒ ካይንድ ኦፍ ምግቦች ናቸው። ስኳር ደግሞ ምንም ነገር ውስጥ የምትጨምሩት ስኳር፣ ከዛ ጣፋጭ ነገር ኬክ ሊሆን ይችላል፣ ኩኪስ፣ ዶናት ምናምን እያለን የምንጠቀማቸው ምግቦች በአጠቃላይ መጥፎ የሚባለውን ትራይግላይሳይድ የሚባለውን የኮሌስትሮል አይነት እንዲጨምር በጣም ያደርጋል ማለት ነው። ቅድም ያልኳችሁ ደግሞ መጥፎ ቅባቶች ያልኳችሁ ደግሞ እነዚህ የረጋ ዘይት ተጠቅመን የምንሰራባቸው ምግቦች፣ ቂቤ በጣም አዘውትረን እየደጋገምን የምንጠቀም አይነት ሰዎች ከሆንን በእነዚህ አማካኝነት ደግሞ ኤልዲኤል የሚባለው መጥፎ ኮሌስትሮል ከፍ እንዲል ያደርጋል ማለት ነው። እና ብዙ ጊዜ ቅባት ያለውን እህል ብቻ አቮይድ እናደርግና ወደነ ካርቦሃይድሬት ወደነ ሹገር ነገር እንሄዳለን እና እሱ ትክክል አይደለም። ያው በዓለም በመሆኑ መጠን ይሄን ነገር እንድታውቁት ብዬ ነው። ኖርማሊ ሄልዚ የሆነ ዳየት ወደነ አትክልት ወደነ ፍራፍሬ ፕሮቲኖችን በደንብ ማዘውተር፣ ከዛ ደግሞ ኤክሰርሳይዝ በምትጨምሩበት ጊዜ ኮሌስትሮላችሁ እየተስተካከለና እየቀነሰ እንዲመጣ ያደርግላችኋል። ቴንክ ዩ። መልካም በዓል ይሁንላችሁ። ተጠቀሙበት።